ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የጦር መሳሪያ የጫኑ መኪኖች ከኤርትራ ወደ ትግራይ ክልል ትናንትና ማምሻውን መግባታቸው ተገለጸ። በትናንትናው ዕለት መጋቢት 8 2018 ዓ.ም አመሻሽ ላይ ከኤርትራ የጦር መሳሪያ ጭነው የመጡ ተሳቢ መኪኖች በዛላምበሳ በኩል ወደ ውቅሮ መግባታቸው መረጃዎች ጠቁመዋል። መኪኖቹ የጦር መሳሪያ የጫኑ መሆናቸው የተገለጸ ሲሆን እንደሚታወቀው የህወሓት ቡድን የጦር መሳሪያዎችን ከኤርትራ በማስገባት ለሀገር ውስጥ ታጣቂዎች እያሳለፈ መሆኑ በርካታ መረጃዎች እየጠቆሙም ይገኛሉ። ኢትዮጵያና ጣሊያን በልማት ፖሊሲና በታላላቅ ፕሮጀክቶች ዙሪያ ያላቸው ትብብር ለማጠናከር ተስማሙ። በገንዘብ ሚኒስትሩ አቶ አህመድ ሸዴ የተመራ የኢትዮጵያ ልዑካን ቡድን በሮም ከጣሊያን የኢኮኖሚና ፋይናንስ ሚኒስትር ጃን ካርሎ ጆርጌቲ ጋር ውጤታማ ውይይት አድርጓል። በውይይቱ ጣሊያን የኢትዮጵያን የማክሮ ኢኮኖሚ ማሻሻያ አጀንዳ ለመደገፍና ከዓለም ባንክ የበጀት ድጋፍ ፕሮግራም ጋር በመተባበር የልማት ፖሊሲዎችን ለማገዝ ስምምነት ላይ ደርሳለች። ይህም ኢትዮጵያ እየተገበረች ላለው የኢኮኖሚ ለውጥ ወሳኝ አቅም እንደሚሆንም ተገልጿል። ጣሊያን የኮይሻ ኃይል ማመንጫ ፕሮጀክትን ለማጠናቀቅና ቀሪውን የፋይናንስ ክፍተት ለመሙላት ያላትን ቁርጠኝነት በድጋሚ ያረጋገጠች ሲሆን የፕሮጀክቱን የፋይናንስ መልሶ ለማደራጀት የተጀመሩ ስራዎች በጥቂት ወራት ውስጥ እንዲጠናቀቁ መግባባትም ተፈጥሯል ተብሏል። በተጨማሪም በቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ሊኖር የሚችለው ትብብር ላይ የመከሩ ሲሆን የጣሊያኑ ሚኒስትር የኢትዮጵያ አየር መንገድ ውጤታማነት አድንቀው በጣሊያን የፋይናንስ ተቋማት አማካኝነት ለአየር መንገዱ ግዙፍ ፕሮጀክቶች ድጋፍ ለማድረግና የቴክኒክ ውይይቶችን ለመጀመር ተስማምተዋል። ይህ ስትራቴጂካዊ አጋርነት በሁለቱ ሀገራት መካከል ያለውን ሁሉን አቀፍ የኢኮኖሚ ትብብር ወደ ላቀ ደረጃ ያሸጋግሯል ተብሎም ይጠበቃል። በተያያዘ ዜና ኢትዮጵያና ጣሊያን ስልታዊ የልማት አጋርነታቸውን የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ መርሃ ግብር የሚደግፍ የዕዳ ሽግሽግ ስምምነት በጣሊያን ሮም ተፈራርመዋል። የኢትዮጵያን የኢኮኖሚ ማገገሚያ ጥረት ለማገዝ ትልቅ ምዕራፍ ተደርጎ የሚቆጠረው በዚህ ስነ ስርዓት ላይ የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሸዴ እና የጣሊያን ሪፐብሊክ የኢኮኖሚና ፋይናንስ ሚኒስትር ጃን ካርሎ ጆርጌቲ ስምምነቱን ፈርመውታል። ይህ የሁለትዮሽ የዕዳ ሽግሽግ ስምምነት በቡድን 20 የጋራ ማዕቀፍ ስር ይፋዊ የአበዳሪዎች ኮሚቴ በሚመራው ሂደት መሰረት የተከናወነ እንደሆነም ተገልጿል። በፊርማ ስነ ስርዓቱ ላይ ሚኒስትሩ አቶ አህመድ ሸዴ እንደ አውሮፓውያን አቆጣጠር በሐምሌ 2025 የተደረሰውን የመግባቢያ ሰነድ እንዲሁም አሁን የተፈረመውን የሁለትዮሽ ስምምነት በስኬት ለማጠቃለል ጣሊያን ላሳየችው ገንቢ ተሳትፎና አመራር ምስጋና ማቅረባቸው የገንዘብ ሚኒስቴር መረጃው ያመለክታል። የጣሊያን ሚኒስትር ጃን ካርሎ ጆርጌቲ በበኩላቸው ስምምነቱ ከኢትዮጵያ የማክሮ ኢኮኖሚ ማሻሻያ ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን ጠቁመው ይህም ኢትዮጵያ ቁልፍ አጋር ሀገር በሆነችበት የጣሊያን የማቴ ዕቅድ ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክትም ገልጸዋል። ከ100 ሺህ በላይ ደቡብ ሱዳናውያን ድንበር አቋርጠው ወደ ኢትዮጵያ መሰደዳቸው ዩኒሴፍ አስታወቀ። በምስራቅ አፍሪካ የግጭት ቀጠና ከሆኑት ሀገራት አንዷ በሆነችው ደቡብ ሱዳን አኮ በተባለችውና እስከዛሬ በተቃዋሚዎች ቁጥጥር ስር በነበረች ከተማ የደቡብ ሱዳን መንግስት ጦር ህዝቡ አካባቢውን ለቆ እንዲወጣ ትዕዛዝ መስጠቱን ተከትሎ ከ100 ሺህ በላይ ደቡብ ሱዳናውያን ድንበር አቋርጠው ኢትዮጵያ መግባታቸው የተባበሩት መንግስታት የህፃናት መርጃ ድርጅት ማለትም ዩኒሴፍ አስታውቋል። ድርጅቱ አክሎም በስደት ላይ ያሉ ህፃናት ከፍተኛ የምግብ እጥረት እንዳጋጠማቸውም ገልጿል። ጦሩ በአካባቢው የሚንቀሳቀሱ የሰብአዊ እርዳታ ድርጅቶችም ጭምር ቀጠናውን ለቀው እንዲወጡ ማሳሰቢያ የሰጠው በያዝነው ወር መጀመሪያ አካባቢ ነበር። የደቡብ ሱዳን መንግስት ጦርን ትዕዛዝ ተከትሎ የቆሰሉ ሰዎች ማገገሚያ ሆኖ የቆየው የአካባቢው ሆስፒታል ታካሚዎች ለቀው እንዲወጡ ከተደረገ በኋላ ዘረፋ እንዳጋጠመው አሁን ላይ መዘጋቱንና ወታደራዊ ካምፑ ሙሉ በሙሉ በመንግስት ጦር ቁጥጥር ስር መዋሉ ዩኒሴፍ አብራርቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ 200 የሰው አልባ አውሮፕላን ባለሙያዎቻቸው በመካከለኛው ምስራቅ እንደሚገኙ አስታወቁ። የኢራንን የድሮን ጥቃት ለመመከት ባለሙያዎቹ ወደ ቀጠናው ተልከዋል ያሉት ዘለንስኪ በአነስተኛ ወጪ የሚሰሩ ሰው አልባ አውሮፕላኖች ዘመናዊ የጦርነት ስርዓትን ቀይረውታል ሲሉም ተደምጠዋል። በብሪታንያ ፓርላማ ንግግር አድርገዋል። ፕሬዝዳንት ቮሎዲሚር ዘለንስኪ በማሳያነት የኢራን ድሮኖች እስከ $50,000 ሲፈጁ እነዚህ ድሮኖች ለመከላከል ደግሞ አሜሪካና አጋሮቿ እስከ $4 ሚሊዮን የሚያወጡ ሚሳኤሎችን ይጠቀማሉ የሚለውም አንስተዋል። ሩሲያ የድሮንና ሚሳኤል ጥቃቶችን በተደጋጋሚ የምታደርስባት ዩክሬን ዘመናዊ ጦርነት ላይ ድሮኖች ያላቸው ከፍተኛ ወታደራዊ ሚና ረዳዋለውም ትላለች።
ሩሲያ የኢራን ሻሂድ ድሮኖችን አሳልፋ በመስጠት ዩክሬን ላይ ጥቃት እንዲደርስ እያደረገች ነው በሚል ዘለንስኪ በተደጋጋሚ ይወቅሳሉ። ለዚህም ነው የኢራን ድሮኖች የሚፈጽሙትን ጥቃቶች የሚያደርሱትን ጉዳት ኪዮቭ እረዳዋለሁ የምትለው። ድሮኖቹን በቀላል መከላከል ስለሚቻልበት ሁኔታም የልምድ ማጋራት ስራን ባለሙያዎች በመካከለኛው ምስራቅ ይሰራሉም ተብሏል። ኢራን ለላሪጅኒ ግድያ ያጸፋ ምላሽ እንደምትሰጥ ዛተች። የኢራን ጦር አዛዥ አሚር ሀታሚ እንደተናገሩት እስራኤል በፈጸመችው የአየር ጥቃት የጸጥታ ኃላፊ አሊ ላሪጅኒ ግድያ ላይ ቆራጥ አጸፋ እርምጃ እንወስዳለን ሲሉ ዝተዋል። በተገቢው ጊዜና ቦታ ቆራጥ አስገዳጅና የጸጸት ምላሽ ለወንጀለኛው አሜሪካና ደም መጣጭ ለሆነው የጽዮናውያን አገዛዝ ይሰጣል ሲሉ ሀታሚ በመግለጫቸው ተናግረዋል። ኢራን የላሪጅኒና ሌሎች ሰማዕታት ሞት ትቀበላለች ሲሉ አክለዋል። ከሰራዊቱ የተለየ ኃይል የሆነውን የኢራን አብዮታዊ ጠባቂዎች ለላሪጅኒ ሞት በበቀል ሚሳኤሎችን በማዕከላዊ እስራኤል ማስወንጨፉን የኢራን መገናኛ ብዙሃን ዘግበዋል። የኢራን የጸጥታ ኃላፊ አሊ ላሪጅኒ በእስራኤል የአየር ጥቃት መገደል ልምድ ካላቸውና ተጽዕኖ ፈጣሪ ፖሊሲ አውጪዎች መካከል አንዱን በአስቸጋሪ ወቅት ኢራን እንድታጣም አድርጓታል። ላሪጅኒ የጦር አዛዥ ብቻ አልነበሩም፣ ነገር ግን የኢራንን ስትራቴጂካዊ ውሳኔዎች በመቅረጽ ረገድ ማዕከላዊ ሰውም ነበሩ። የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ሆነው በጦርነት በዲፕሎማሲና በብሔራዊ ደህንነት ላይ በሚደረጉ ውሳኔዎች ላይም ትልቅ ሚና ነበራቸው። ይህ በእንዲህ እንዳለ ኢራን አዲሱን ሴጂል-2 ሚሳኤል ለመጀመሪያ ጊዜ መጠቀሟን አረጋግጣለች። ኢራን ሴጂል-2 የተሰኘውን የሚጨፍረው ሚሳኤል በሚል ቅጽል ስም የሚታወቀው የረጅም ርቀት ባላስቲክ ሚሳኤል በጦርነት ላይ ለመጀመሪያ ጊዜ ማሰማራቷን አረጋግጣለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ርቀት የመምታት አቅም ያለው ሲሆን ከኢራን ተነስቶ እስራኤልን ጨምሮ ማንኛውም የመካከለኛው ምስራቅ ክፍል ኢላማ ውስጥ ማስገባትም ይችላል ተብሎለታል። የዚህ ሚሳኤል በስራ ላይ መዋል ኢራን እስካሁን ከነበራት የማስፈራሪያ ስልት ወጥታ በቀጥታ ወደ ከፍተኛ ወታደራዊ እርምጃ መሸጋገሯን የሚያሳይ ትልቅ ምልክት ተደርጎም ተወስዷል። ሚሳኤሉ የሚጨፍረው የሚል ስያሜ የተሰጠው በአየር ላይ በሚጓዝበት ወቅት አቅጣጫውን የመቀያየርና የመጠምዘዝ ልዩ ችሎታ ስላለው ነው ተብሏል። የሚሳኤል መከላከያ ዘዴዎች በአብዛኛው የሚመሰረቱት በሚሳኤሉ ቋሚ የጉዞ መስመር ላይ በመሆኑ ይህ አቅጣጫውን የሚቀያየር ቴክኖሎጂ ሚሳኤሉ ሳይመታ ኢላማው ላይ የመድረስ እድሉን በእጅጉ ይጨምረዋል ሲሉም ተንታኞች ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ